ከፍተኛ የፋኖ አመራር አባላቶች ተሰዉ። ከፍተኛ የፋኖ አመራር አባላቶች የተሰዉበት ውጊያው በየት ነው የተካሄደው? መቼ ነው የተካሄደው? እንዴት ነው የተካሄደው? እነማን ሞቱ? የሚለውን የምናጋራችሁ ይሆናል። ሰላም፣ እንዴት ናችሁ? ውድ የጽናት ሚዲያ ተከታታዮች፣ እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬ ቪዲዮ ፕሮግራማችን እነዚህን አዳዲስ ነገሮችን የማጋራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ዕለቱ ዋና መረጃችን ከመሄዳችን በፊት ሌላ አዲስ ነገር ላጋራችሁ። እነዚህ የምታያቸው ሰዎች እንግዲህ በአዲስ አበባ አንድ ኮንዶሚኒየም የሚኖሩ የአንድ መንደር ሰዎች ናቸው። ምን እያደረጉ ነው? የአንድ እምነት ተቋም ወይም የፕሮቴስታንት አዳራሽን እያወደሙ ነው። አዳራሹን የሚያወድሙት ለምንድን ነው ሲባል ቦታው የኛ ነው ይገባናል በማለት ነው። ይህ ቪዲዮ እንግዲህ በማህበራዊ ሚዲያ በስፋት እየተዘዋወረ ሲገኝ ነበር። የአዲስ አበባ ፖሊስም እነዚህን ከ21 በላይ የሚሆኑ ግለሰቦችን በግምቱ ከ10 ሚሊዮን በላይ የሚገመት ገንዘብ ያወደሙትን ሰዎች በቁጥጥር ስር አውያቸዋለሁ እያለ ነው። በሌላ በኩል የአዲስ አበባ የኮሪደር ልማት ኃላፊ ይህ ነው። ይህ ሰውዬ እንግዲህ ምን እያለ ነው? በአዲስ አበባ የኮሪደር ልማት ቤቱ የፈረሰበት የቀበሌ ቤትም ይሁን ማንኛውም ሰው ቤቱ የፈረሰበት ምትክ ቦታ ወይም መሬት ያላገኘ አንድ ሰው ራሱ ከተገኘ ስልጣኔን በፈቃድ ይለቃለሁ ይላል። አንድ የተፈናቀለ ሰው ካመጣ እስካሁን ቤት ያልተሰጣቸው ሰዎች አንድ አታመጣም ካለ ጊዜህ መምጣትና ይሄው እዚህ ወንበር ላይ ያለው አስተናግድሃለሁ፣ ከዛ ፐብሊክሊ ሚዲያ እያየ ይቅርታ ጠይቃለሁ፣ ከፈለክ ሪዛይን አደርጋለሁ። አንድ ማስረጃ ካመጣ አንድ ሁለት አላስቸግር አንድ ካመጣ ማህበራዊ ሚዲያ ላይ ተፈናቀሉ ወሬ አለ፣ ተፈናቀልኩ የሚል አለ፣ እንደዚህ ሆኜ ምናምን የሚል አለ። ኒኮም ሊዲንግ ዘ ኮሪደር ውስጥ መሪ የሚሰጠው አቅጣጫ የምናደርገው ነገር አውቀን ነው የምንሰራው። ካርታ ኖሮት ቀበሌ ቤት ኖሮት ሰነድ ያለው ሰው ከቦታው ተነስቶ የሆነ ቦታ የተወረወረ ሰው የምታውቀው ሰው ካለ አምጣ። ከዛ በተረፈ ኮሪደርን ለምትከላከለ ትክክል ስለሆነ ነው። የምር ግን ሰውየው በጣም ተመችቶኛል። የሚናገራቸው ንግግሮች በጣም አሪፍ ናቸው። ለሶች ስለማምንበት ነው። በነገራችን ላይ ፐብሊክሊ ስልክ ቁጥሬን ተናግሬ ይህ ችግር የገጠማችሁ ሰዎች ካሉ ኑ ብያለሁ። እኔ ብሔርን ጎሳን ደግፌ አንድም ቀን ተናግሬ አላውቅም ነው። በቃ እውነትን ሁሌም ይዤ የምጓዝ ሰው ነኝ ነው። ይሄ እኔ ቢሮ ስራ አይደለም፣ ግን እኔ ካቢኔ ውስጥ አለሁኝ አይደለ? ፒሮቼ ናቸው፣ አውቃቸዋለሁ። እነዚህ ሰዎች የተጎዱ ሰዎች ካሉ ስራችሁን ለምን አትሰሩም ብዬ ጠይቃለሁ፣ አደርገዋለሁ። ሌላ በኩል በኢትዮጵያ የመከላከያ ሰራዊት አባላትና በፋኖ መካከል በቋራ አካባቢ ውጊያ ተደርጓል። በውጊያውም እንግዲህ ፋኖ ዝናቡ ራሱ ዲሽቃ እየተኮሰ የተሳተፈበት ውጊያ ነበር። እንደምታዩት ፋኖ ዝናቡ ልንገረው ዲሽቃ እየተኮሰ ነው። በዚህ ውጊያም የኢትዮጵያ መከላከያ ሰራዊት አባላት ሊሄድ ወደ ነበረበት ቦታ ሳይደርስ ተመልሰዋል። የአማራ ፋኖ አባላቶችን ልባቸውን የሰበረ መሪር ሀዘን የገጠማቸው አለ። በትላንትናው ዕለት በማዕከላዊ ጎንደር ጎርጎራ፣ ማክሰኝትና እንዲሁም ጸዳ አካባቢ በኢትዮጵያ የመከላከያ ሰራዊት አባላትና በፋኖ ታጣቂዎች መካከል ውጊያ ነበር። በውጊያውም ከፍተኛ የሆኑ የፋኖ አመራር አባላቶች ተሰውተዋል። ከነዚህ ከተሰዉት የፋኖ አባላት አመራሮች መካከል ፋኖ ሻለቃ አበራ አግማስ ከነሙሉ ታጣቂዎቹ ተደምስሷል ወይም ከነሙሉ ታጣቂዎች ተሰውቷል እየተባለ ነው። ሻለቃ አማራ አቸነፍ እንዲሁም ሳሚ አማረም እነሱም ተሰውተዋል እየተባለ ነው። በዚህም የፋኖ አባላቶች በጣም ልባቸው ተሰብረዋል። ሀዘናቸውን በጣም ከባድ ነው። እነዚህ ትልቅ የሚባሉ የፋኖ አመራር አባላቶች እንደሆኑና ለአማራ ሕዝብ ነጻነት ትልቅ ተጋድሎ እንዳደረጉ በማህበራዊ ሚዲያ በስፋት እያዘዋወሩና እየተናገሩ ይገኛሉ። በዚሁ አውደ ውጊያ በፋኖ አባላቶች የተማረኩ የኢትዮጵያ የመከላከያ ሰራዊት አባላቶች እንዲህ ሲሉ ቃል ይገባሉ። እስኪ የገቡትን ቃል እንስማው። ህዝባችሁ ወተን አሁን ግን ወደ ህዝባችን እና ወደ ፋኖ ተመልሰናል። ፋኖ ያሸንፋል። ውድ የጽናት ሚዲያ ተከታታዮች በዛሬው ቪዲዮ ፕሮግራማችን አዳዲስ ነገር አጋራዋችሁ። በሌላ ቀን በሌላ አዲስ ቪዲዮ እንገናኛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ።